ሰላሙ አለይኩም ወረህመቱላሂ ወበረካቱ። በባለፈው ስለ ኢስም ዓላማዎች አይተን ነበር። አሁን ደግሞ ስለ ፊዕል ዓላማዎችና አጠቃላይ ስለ ፊዕል የምናይ ይሆናል ማለት ነው። ባለፈው ከሊማን ለሶስት ከፍለን ነበረ። ኢስም፣ ፊዕልና ሐርፍ ብለን ማለት ነው። ኢስም፣ ፊዕልና ሐርፍ ብለን ከፍለን ነበር ለሶስት ማለት ከሊማን ማለት ነው። አንዲት ቃል ከሊማ ለሶስት ትከፈላለች። ኢስም፣ ፊዕል፣ ሐርፍ ብለን ከፍለን ነበረ። ኢዘን ኢስምን ዓላማውን ምንነቱን አይተናል። ወደ ፊዕል ስንመጣ ፊዕል የምንለው ከሊመቱን የተወሰነ ባለፈው አይተን ነበር። ከሊመቱን ደለተ ዓላ ማዕነን ፊ ነፍሲሃ በራሷ ማዕና የምትሰጥ ናት። በራሷ ፊ ነፍሲሃ ማለት ሌላ ነገር፣ ለምሳሌ ጃአ ስል መጣ የሚለውን ቃል ሰጠኝ ማለት ነው። መጣ የሚለው ቃል ሌላ ነገር ሌላ ቃል ተጠቅሜ ይሄን ለማብራራት ሌላ ቃል ተጠቅሜ አይደለም መጣ የሚለው ማዕና የሰጠኝ በራሱን የሰጠኝ ማለት ነው። ሌላው ወቅተረነት ቢዘማኒን ግን ይሄ ድርጊት ከዘመን ጋር የተቆራኘ ነው ማለት ነው። ጃአ ስል መጣ ስል ምክንያቱም መቼ የሚል ጥያቄ ያስነሳልኛል ማለት ነው። መቼ ትናንትና ነው፣ ዛሬ ነው፣ ነገ ነው የሚለውን ነገር ጥያቄ ያስነሳል። ከስም የምንለየው አንደኛው ደግሞ በዚህ ነው ማለት ነው። ስም ከዘመን ጋር አይቆራኝም። ሙሐመድ ስል መቼ የሚል ጥያቄ አያስነሳም። ፊዕል ላይ ግን ጃአ፣ ضረበ፣ የድሪቡ ስል ግን እነዚህ በሙሉ መቼ የሚል ጥያቄ ካስነሱብኝ ከዘመን ጋር የተቆራኘ ነው ብዬ እላለሁ ማለት ነው። ሌላው ፊዕል ለሶስት እንከፍለዋለን ማለት ነው። ኢስምን አንድ ብቻ ነበር ያየ ነው። ፊዕል ግን ለሶስት አይነት እንከፍለዋለን ማለት ነው። ሶስቱም የተለያየ አይነት ማዕና ስለሚሰጡን ማለት ነው። ማዲ የምንለው አለ። ማዲ የምንለው ከሊማ ናት፣ ወይም ደግሞ ማደለ ባጭሩ ማደለ ዓላ ሐደሲን ወቀዐ ፊ ዘማን አልማዲ። ፊዕል የምንለው ነገር ፊዕል ማዲ የምንለው ነገር ማደለ ዓላ ሐደሲን ክስተትን የሚጠቁም ነው። ድርጊትን ወይም ደግሞ አንድ ተግባርን የሚጠቁም ነገር ነው። ያ የተግባር ግን ወቀዐ ፊ ዘማኒል ማዲ ባለፈ ድርጊት ላይ የተከሰተን ነገር ማለት ነው፣ ከመናገራችን በፊት ማለት ነው። መሰለን ضረበ ስል ይሄ ቃል ድርጊት ነው። ማደለ ዓላ ሐደሲን ነው፣ ድርጊት የሚጠቁም ነው፣ መምታትን የሚጠቁም ነገር ነው። ላኪን ወቀዐ ፊ ዘማኒል ማዲ ይሄ ግን የተከሰተው ግን ባለፈ ጊዜ ነው ማለት ነው። ባለፈ ጊዜ ነው። ይህንን ባለፈ ጊዜ ከሆነ ሁል ጊዜም ማዲ ብለን እንጠራዋለን ማለት ነው። ናም ሙዳሪዕ ደግሞ ማደለ ዓላ ሐደሲን ይህም ሐደትን ነው የሚጠቁመው። ላኪን ወቀዐ ወይም ደግሞ የቀዑ ፊ ዘማን አልሓል አው እስትቅባል አይ ሙስተቅበል ከሆነ ማለት ነው። የሚጠቁመን እዚህ ድረስ ተመሳሳይ ናቸው። ማደለ ዓላ ሐደሲን ምሳሌ የድሪቡ ስል ማደለ ዓላ ሐደሲን ክስተትን ይጠቁማል። ይኸው የድሪቡ ስል ይመታል ስል ክስተትን ነው የሚጠቁመኝ። ወቀዐ መቼ የሚል ጥያቄም ያስነሳልናል። ይሄም ፊዕል ሆነ እንደገና ደግሞ ክስተትን ነው የሚጠቁመኝ። ወቀዐ ወይም ደግሞ የቀዑ ፊ ዘማኒል ሓል የሚጠቁመኝ ወይ አሁንን ነው አሁን ወይም ደግሞ ቀጣይን ማለት ነው። አሁን ወይም በኋላ ማለት ነው። ታዲያ እነዚህም በምንድን ነው የምለያቸው? አሁን ይሄ የድሪቡ የሚለው ወይ አሁን ሊሆን ይችላል ወይም በኋላ ሊሆን ይችላል። ለምሳሌ አና አድሪቡ ስል እዚህ ጋር እንየው። አና አድሪቡ ስል እመታለሁ ስል አሁን ሊሆን ይችላል። እየመታሁ ነው ሊሆን የሚልን ማዕና ይሰጣል። እመታለሁንም የሚል ማዕና ይሰጣል። ሓልንም ኢስቲቅባልንም። አና አክቱቡ ስል አሁን የጻፍኩ ሊሆን ይችላል፣ ወይም ደግሞ ወደፊት እጽፋለሁ የሚልን ማዕና ይሰጠናል ማለት። ታዲያ በምንድን ነው የምንለያቸው ስንል እዚህ ጋር ባሉት እንለያቸዋለን ማለት ነው እንጂ ሁለቱም ተመሳሳይ ናቸው። ፊዕል ሙዳሪ ከተባለ አሁንንም ቀጣይንም የሚጠቁመን ቃል ነው። የትኛውንም ኻስ አያደርግልንም። ቀጥታ የድሪቡ ስል ይሄ ቃል
ወይ ሐል ሊሆን ይችላል ሙስተቅበል ሊሆን ይችላል። የትኛውንም ኻስ አያደርግልንም። ታዲያ በምንድን ነው የምለየው ስል ከዚህ በፊት በማስገባት ቃል ይሄን ለሐል ነው ለሙስተቅበል ነው የሚለውን ነገር ማዕናውን አይቼ እተረጉመዋለሁ። ይሄ ነገር ወደፊት ነው አይ አሁን እየተገበረ ላለ ነገር ነው ብዬ እለየዋለሁ እንጂ ይሄ ቃል አሁንንም ወደፊትንም ይጠቁመናል ማለት ነው። ናም ወደ አምር ስንሄድ አምር ምንድነው ታሪፉ? ይሄም ማደለ አላ ሐደሲን ላኪን ዩጥለቡ ሑሱሉሁ መቼ? ፊ ዘማን አልሙስተቅበል። አምር ግን ከሌሎቹ የሚለየው ማደለ አላ ሐደሲን ዩጥለቡ ሑሱሉሁ ክስተትን ነው የሚጠቁመው። ይሄም አምር የምንለው ክስተትን ነው የሚጠቁመው። ዩጥለቡ ሑሱሉሁ ግን ይሄ መገኘቱ የሚፈለግ ነው። መቼ ነው? ፊ ዘማኒል ሙስተቅበል ወደፊት ባለው ነገር ላይ መገኘቱ የሚፈለግ ነገር አምር ይባላል። ለምሳሌ ኢዝሃብ ስል ከተናገርኩ በኋላ ነው ክስተቱ እንዲገኝ የምፈልገው ማለት ነው። ከመናገር በፊት ከሆነማ ይሄ አምር አይባልም፣ ኦልሬዲ ማዲ ሆኗል ማለት ነው። ስለዚህ ኢዝሃብ ስል ሂድ ስል ከተናገርኩ በኋላ ይሄዳል ማለት ነው። ናም ይሄ አምርን በዚህ መለየት እችላለሁ ማለት ነው። ታዲያ ዓላማዎቹ ምንድን ናቸው? ዓላማዎቹ ምንድን ናቸው? የእነዚህ የሶስቱን በምንድን ነው የምለየው? ዓላማዎቹ ምንድን ናቸው? ታሪፎቹን ካወቅኩ በኋላ ምልክቶቹ ምንድን ናቸው ስንል እነዚህን 4 ምልክቶች ለማዲና ለሙዳሪዕ አስቀምጦልናል። አምርን ደግሞ ለብቻ እናያለን ማለት ነው። የመጀመሪያው ቀድ ነው። ቀድ ማን ላይ ትገባለች? ማዲም ላይ ሙዳሪዕም ላይ ትገባለች ማለት ነው። ማዲ ላይ ሙዳሪዕ ላይ ትገባለች። ሲንና ሰውፈ ደግሞ ሁል ጊዜም ሙዳሪዕ ላይ ብቻ ነው የሚገቡት ማለት ነው። ታታኒስ ደግሞ ይሄም ማዲ ላይ ደግሞ ኻስ ሆነች ማለት ነው። ስለዚህ ይሄ ሁለቱንም ሙሽተረክ ነው፣ ሁለቱንም ይወስዳል። ቀድ የሚለው ሲንና ሰውፈ ግን ማዲና ሲንና ሰውፈ ግን ሙዳሪዕ ላይ ብቻ ነው የሚገቡት። ታታኒስ ግን ማዲ ላይ ብቻ ነው የምትገባው ማለት ነው። ኢዘን ለየ ብቻ ስናያቸው ቀድ የምንለው ሐርፍ በመጀመሪያ ሐርፍ ነው ቀድ የምንላት ቀድ الحرفية ነው የፈለግነው እዚህ ጋር ማዲ ላይ ገብታ ምሳሌ እኒ ማዲ ላይ ለምሳሌ ቀድ ሰሚዐ አላሁ እንላለን። ለምሳሌ ቁርአን ላይ ቀድ ሰሚዐ ማለት ያለፈ ድርጊት ነው። ስለዚህ ቀድ ገባችበት ማለት ነው። ቀድ የገባችበት ነገር በሙሉ ፊዕል ነው ማለት እቺ ቀድ الحرفية የምንላት የገባችበት ቀጣይ ላይ ከዚህ ቀጥሎ ያለው ነገር በሙሉ ፊዕል ነው ማለት ነው። በዚህ ለየ ነው ማለት ነው። ከስምና ከሐርፍ የምንለየው ቀድ ከገባችበት ወይም ደግሞ ቀድ መቀበል የምትችል ከሆነ ለምሳሌ ቀድ ሙሐመድ አንልም፣ ይሄ ኢስም ነውና ማለት ነው። ቀድ ሙሐመድ አንልም። ስለዚህ ምንድነው የሚሆነው ማለት ነው? ቀድ ከመጣ ከሱ ቀጣይ ያለው ሁሉ ጊዜም ፊዕል ነው ማለት ነው። ይሄው ማዲ ላይ ገብታ አየን ማለት ነው። ሌላው ቀድ ምን ላይ ትገባለች? ሙዳሪዕ ላይ። ለምሳሌ ቀድ ያዕለሙ ብለን እንላለን። ቀድ ያዕለሙ አላሁ ይሄስ ምን ላይ ገባች? ሙዳሪዕ ላይ ገባች። ሁለቱም ፊዕል ላይ ነው የገባችው። ላኪን ይሄ ማዲ ነው፣ ይሄ ሙዳሪዕ ነው። ታዲያ ሙዳሪዕና ማዲን በምንድን ነው የምንለየው ስንል ይህም በቀጣይ ትምህርታችን ላይ የምናየው ይሆናል ማለት ነው። አልሙሂም እዚህ ጋር ማወቅ ያለብን ዋናው ፖይንታችን መሐለ ሻሂዳችን እኛ የምንፈልገው ይቺ ቀድ የገባችበት ነገር በሙሉ ቀድ الحرفية የገባችበት ከሷ ቀጣይ ላይ የሚመጣው ነገር በሙሉ ፊዕል ነው። ስለዚህ ለፊዕል ምልክቱ ይሄ ነው ማለት ነው። ወይ ገብታበት እናገኛለን ወይም ደግሞ ስናስገባበት የሚቀበል ከሆነ ይኸው ለምሳሌ ይሄ አይቀበልም። ቀድ ሙሐመድ ተብሎ የለም ቋንቋ ላይ ማለት ነው፣ አረበኛ ሉጋ ላይ ማለት ነው። ኢዘን የመጀመሪያው ቀድ ይቺ ናት። ሁለተኛዋ ሲን ናት። ሲንና ሰውፈ ነው የምንላቸው ማለት ነው። ሲንና ሰውፈ ደግሞ ሙዳሪ ላይ ብቻ ነው የሚገቡት። ለምሳሌ ሰአስተግፊሩ እንላለን። ይኸውን ሲን ገባችበት። አስተግፊሩ ነበረ፣ አስተግፊሩላህ ነበር። ለምሳሌ ሲን ገባችበት። ሲን ስገባበት ቀጥታ ወደ ምን አደረገችው? ሙዳሪዕ አደረገችው። ሙዳሪዕ ኻስ አደረገችው። ቅድም ሙዳሪዕ ያሕተሚል ብለን ነበረ፣ ወይ ሓል አሁን ሊሆን ይችላል ወይ ሙስተቅበል ሊሆን ይችላል ብለናል። እዚህ ጋር አሁን ምን አደረገችልን ማለት ነው? በቃ ሙስተቅበል አደረገችልን ማለት ነው። ምክንያቱም ሲን ገብቶ
አንደኛ ሁለት ነገር ነው የምናውቀው። አንደኛ ፊዕል መሆኑን እናውቃለን ሲን ከገባበት። ሰአስተግፊሩ ፊዕል ሆነ። ሰ ተብሎ ሰሙሐመዱን አይባልም፣ ሰዘይዱን አንልም። ፊዕልን እስም እናስገባም ማለት ነው። ስለዚህ ሲን ብለን ከሲን ቀጥሎ ሰአስተግፊሩ ፊዕል ገባበት። አንድ ሁለተኛ ነገር ደግሞ የሃ የገባችበት ነገርን ወደ ሙዳሪዕ ወይ ደግሞ ወደ ሙስተቅበል ታደርገዋለች ማለት ነው። ቃሉ ሙዳሪዕ ቢሆንም ይሄ ቃል ሙዳሪዕ ነው፣ ላኪን ወደ ምን ትቀይረዋለች? ወደ ሙስተቅበልነት ትቀይረዋለች ማለት ነው። ሙስተቅበል ሙዳሪዕ ሁለቱንም ስለሚይዝልን ሐልንም አሁንንም ወደፊትንም ስለሚጠቁመን ማለት። እቺ ግን ቀጥታ ስትገባበት ወደፊት የሚለውን ቃል ወደፊት የሚለውን ማዕና ይጠቁመናል ማለት ነው። ሰውፈስ የምንለው ሰውፈም ተመሳሳይ ነው፣ ሁለቱም ተመሳሳይ ናቸው። ወደፊት የሚለውን ሰውፈ ተዕለሙን ለምሳሌ ተዕለሙን ወደፊት ሳታውቁ አትቀሩም ይላል። ፈሰውፈ ተዕለሙን ይላል ለምሳሌ። ይህም ተዕለሙን የሚለው ቃል ፊዕል መሆኑን እናውቃለን። በምን? ይኸው ሰውፈ ገባችበት። ሰውፈ ስም ላይ አትገባማ፣ ሐርፍ ላይ አትገባማ። ስለዚህ ሰውፈ ተዕለሙን። ሌላ ደግሞ ሙስተቅበል አደረገችው፣ ሙዳሪዑን ሙስተቅበል አደረገችው። ሐል ነበረ። ተዕለሙን የሚለው ለሐልም ለሙስተቅበልም ያስጠቀመን ነበር። ላኪን ልክ ሰውፈ ስትገባበት ለሙስተቅበል መሆኑን እርግጠኛ ታደርግልናለች ማለት ነው። ልዩነታቸውን በዚህ ማወቅ እንችላለን ማለት ነው። ሌላው አራተኛው አታኒት ናት። አታኒት የምንላት ደግሞ ታ ስኩን ማለት ነው። አታኒት ታ ሆና ስኩኑና ግን ምን የምትጠቁም ሴት መሆኗን የምትጠቁም ምን ማለት ነው? ሴት መሆኗን ማለት አድራጊዋ ሴት መሆኗን። ለምሳሌ ቃለ ዘይዱን ስል ታ የለችም፣ ዘይድ ፋኢል ነው፣ ሙዘከር ነው፣ ወንድ መሆኑ ጠቆመልን ታ ስለሌለበት። ላኪን ይሄንን አሁን ያለችዋ ሴት ለምሳሌ በዘይድ ፋንታ ሌላ ቃል ብናስገባ ለምሳሌ ቁርአን ላይ ያለውን ምሳሌ ስናመጣ ምሳሌ ቃለት ነምለቷል። ተመልከቱ። ቃለ መጀመሪያ አስሉ ለወንድ ነበር የምንጠቀሙ ሙዘከር ላይ ማለት ነው። ሙፍረድ ላይ ነጠላ ስም ላይ ይኸው ቃለ ዘይዱን ነበር ያለው። ታን አስገባን፣ ምክንያቱም ይችኛዋ የሴትን ማዕና ስለምትይዝ ግዴታ ፊዕሉ ላይ ለሴት የሚጠቁም አለች። ለምሳሌ በአማርኛ ብናመጣው አለ ነበረ ወንዱ። ችን አስገባን። ይሄው ልክ እንደዛው ይቺን ታን ሐርፍን አስገባን። ቃለት ሆነ። ስለዚህ ነምላዋ ጉንዳኗ አለች ማለት ነው፣ ወይም ቁጫጯ አለች ማለት ነው። ስለዚህ ይቺን ታባ እናስገባ ግን አለ የሚል ማዕና ነው የሚሰጠን። ያለችዋ ነምላ ናት፣ ግን አለች የሚለውን ቃል የሚሰጠን ችን የምትጠቁመን ታዋ ናት ማለት ነው። ስለዚህ ጉንዳን ብንል እዚህ ጋር ለምሳሌ ጉንዳኗ አለች የሚለውን ማዕና የሚሰጥልን ይቺ ታዋ ናት ማለት። ታዲያ በምን ፊዕል ታዲያ ጋር ምን አገናኘው ካል ይቺ ታዋ የምትገባው ሁል ጊዜ ፊዕል ላይ ብቻ ነው የምትገባው ማለት ነው። ያቺ ፊዕል ደግሞ ሁል ጊዜም ማዲ ላይ ነው የምትገባው ማለት ነው። ማዲ ታ ከተባለ አለች ከተባለ ያለፈ ድርጊት ነው፣ አለች ያለፈ ነው። ስለዚህ ማዲ ላይ ነው የምትገባው ማለት ነው ይቺ ታዋ ማለት። ይቺ ታዋ ሐርፍ ናት፣ የምትጠቁመን ግን አድራጊዋ ሴት መሆኗን ወይም ደግሞ ሴትን ወደ ሴትነት ወደምትጠቁም ነው የሚያደርሰን ማለት። ታዋ ለምሳሌ አለ ስንል ዘይድ ነበር ያለው ታዋን ስናስገባ ግን አድራጊዋ ወይም የምትለው አካል ሴት መሆኗን ይጠቁምልናል ማለት ነው። ይሄ ታታኒስ የምንለው ነው ማለት ነው። ናም ሌላው አምርን አልለየንም። እስካሁን ባለው ውስጥ አምር የለም። ታዲያ አምርን በምንድን ነው የምንለየው ስንል አምር በሁለት አይነት መንገድ ነው የምንለየው። የመጀመሪያው የአልሙኻጠብ መቀበሉ፣ ሁለተኛው ደግሞ ትእዛዝ መሆኑ ጠለብ መሆኑ። በዚህ ግዴታ አምር ለመባል ፊዕል አምር ነው ለማለት ሁለቱ መሟላት አለበት። የአልሙኻጠብ መቀበል መቻልና ጠለብ መሆን አለበት። ለምሳሌ ኢዝሃብ ስንል አሁን አምር ነው፣ ፊዕል አምር ነው። በምን አወክስ ከተባለ አንደኛ ትእዛዝ ነው፣ ጠለብ ነው መገኘቱ። እንዲሄድ ኢዝሃብ ስል ሂድ ነው ማለት ነው። ስለዚህ እንዲሄድ ትእዛዜ አንድ ሰውን እንዲሄድ እፈልጋለሁ ማለት ነው። ስለዚህ ጠለብ አለበት ማለት ነው። ሁለተኛው ደግሞ የአልሙኻጠብ ይቀበል። የአልሙኻጠብ ማለት ምን ላት ይቺ ያዋ ማለት ነው። ለምሳሌ እናስገባና እንየው። ኢዝሃቢ አንቺ ማለት ነው። እቺ ሴቷን ስናዝ ማለት ነው። ሴቷን ስናዝ ኢዝሃቢ የሚል ቃል ያመጣልናል ማለት ነው። ይህን የማይቀበል ከሆነ ሴቷን የምናዝበት ቃል ያን የማይቀበል ከሆነ ፊዕል አምር አንለውም፣ ሌላ ነገር ነው የምንለው። እሱን ወደፊት እንመጣበታለን። ላኪን እዚህ ጋር ማወቅ ያለብን ፊዕል አምር የምንለየው እቺ ያዋን
መቀበል አለበት። ኢዝሃቢ ማለት አለብኝ። ስለዚህ ይሄ ፊዕል አምር መሆኑን አወቁኝ። ኡክቱብ አሁን ፊዕል አምር መሆኑን በምንድን ነው የምንለየው? ያንን እስኪ ስናስገባበት ቼክ ማድረግ እንችላለን። ኡክቱቢ ያን መቀበል አለበት ማለት ነው። ስለዚህ ያን የማይቀበል ግን ፊዕል አምር አንለውም ማለት ነው። ይሄን ይመስላል። በቀጣይ ኢንሻአላህ ወደ ሐርፍ እንሄዳለን ማለት ነው። ጠይቅ ካላችሁ ኮመንት ላይ አስቀምጡልኝ። ሰላሙ አለይኩም ወራህመቱላሂ ወበረካቱ።